አስገራሚ ጥቅም ያውቃሉ? ዛሬ ሳይንስ ያረጋገጣቸውን 5 የቡና ጥቅሞች እናያለን። እስከ መጨረሻው ተከታተሉኝ። አንደኛ፣ የአካል ብቃት እንቅስቃሴ። አንደኛው ጥቅም የሰውነት ጥንካሬን መጨመሩ ነው። ካፌን በደማችን ውስጥ ያለውን የአድሬናሊን መጠን ከፍ ያደርገዋል። ይህ ማለት ስፖርት ከመጀመሩ ከ30 ደቂቃ በፊት ቡና ቢጠጡ ሰውነቱን ስብን ወደ ጉልበት እንዲቀይር ይረዳዋል። ይህም የሰውነትን ጥንካሬ በአማካይ ከ11 እስከ 12% ይጨምራል። 2. ለጉበት ጤና። ሁለተኛውና ብዙ ሰው የማይጠብቀው ጥቅም ለጉበት ነው። ጉበት በሰውነታችን ውስጥ ከ500 በላይ ስራዎችን ይሰራል። ጥናቶች እንደሚያሳዩት ከሆነ በቀን 2 እና ከዚያ በላይ ሲኒ ቡና ቢጠጡ ሰዎች ለጉበት ጠባሳ እና ለጉበት ካንሰር የመጋለጥ እድላቸው በከፍተኛ ሁኔታ ይቀንሳል። 3ኛው የአእምሮ በሽታን ይከላከላል። ቡና ለአእምሮ መነቃቃት ብቻ ሳይሆን ለወደፊት ጤናችንም ወሳኝ ነው። እድሜ ሲገፋ ለሚመጡ እንደ አልዛይመር ወይም የመርሳት በሽታና ፓርኪንሰን ላሉ የነርቭ በሽታዎች የመጋለጥ እድልን እስከ 60% ድረስ የመቀነስ ጥቅም አለው። 3ኛ የደስታ ሆርሞንና የአእምሮ ሰላም። ቡና የድብርት ስሜትን የመከላከል አቅም አለው። ካፌን በአእምሮ ውስጥ ዶፓሚን የተባለውን የደስታ ሆርሞን እንዲለቀቅ ያደርጋል። በሃርቫርድ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ቡና የሚጠጡ ሰዎች ከማይጠጡት በ20% ያነሰ የድብርት ስሜት ይታይባቸዋል። 5ኛ በአንቲ ኦክሲዳንት የበለጸገ መሆኑ። ይህ ሊገርማችሁ ይችላል። ለብዙ ሰዎች ቡና ከአትክልትና ከፍራፍሬ በበለጠ የጸረ ኦክሳይድ ምንጭ ነው። እነዚህ ንጥረ ነገሮች የሰውነታችንን ሴሎች እንዳያረጁና ለተለያዩ በሽታዎች እንዳይጋለጡ እንደ ጋሻ ሆነው ያገለግላሉ። ማሳሰቢያ፣ ነገር ግን እነዚህን ጥቅሞች ለማግኘት 2 ነገሮችን መርሳት የለብንም። አንደኛ፣ ቡናውን ያለ ስኳር መጠጣት። 2ኛ፣ በመጠኑ መጠጣት። ከመጠን በላይ ቡና ጭንቀት ሊፈጥር ይችላል። እናንተስ በቀን ስንት ሲኒ ቡና ትጠጣላችሁ? ኮሜንት ላይ ሐሳቡን ያጋሩን።